ምን አደረግን? አኳንሽ በጣም ተለጣጠፋችሁ ምናምን ይሄ ምግብ ኖሮ ግሪት እኮ ነው ማለት የሚገባው። አትክፋት እንደዚህ እንጂ እንደዚህ አይነት ቆይ እኔ ምነው ማለት ነው። ቆይ መኖር ማንን ጎዳ? የኔ ጥያቄ አሁን ይሄን ሰሞን በሚለቀቁ ቪዲዮዎች የጨረቃ ፋሚሊ ጥያቄው አንድና አንድ ነው። መኖር ማንን ጎዳ? እነዚህ ሰዎች በህይወት መኖር አልፈለጉም መሰለኝ። ኧረ በስመ አብ። እኔ ልጁም ሀይሚም ብሩክም እንግዲህ ትናንት ትንሽ ላለመኖር እያሰበ ነበር። እኔ መኖር ማንን በሰላም ብትኖሩ ቆይ ማለት ማን ነው የሚጎዳው እንዴ? እኔ የምፈራው የሆነ ሰዓት ላይ እነዚህ ሰዎች እንዳይጎዳዱ ነው። የምሬ ነው። ፕራንክ በሚል እንትን እነዚህ ሰዎች የሆነ ሰዓት ላይ እንዳይጎዳዱ የሆነ የአካል ጉዳት ምናምን ነገር እንዳይደርስ ነው የምፈራው። ረበስ ዛሬ ጫን ያለ ነው ቤተሰብ፣ የምሬ ነው። ዛሬ ጫን ያለ ነው። ሀይሚ እንግዲህ በተራዋ ትላንት የተደረገችበትን ፕራንክ ተመሳሳዩን እንግዲህ ዛሬ ወንድ ይዛ መታ ምናምን ነገር። ትላንት በእርግጥ ሴት አይደለም የመጣው ትርንጎ ናት የመጣችው፣ ቤቲ ማለት ነው። ያው ማን እንደሆነ ይገባቸዋል። እና እንግዲህ ዛሬ ደግሞ በተራዋ ሀይሚ ሰው ይዛ መታለች ማለት ነው። ብሩክን ልታሳብለው ልታስነቅለው ማለት ነው። ደግሞ እውነት ለመናገር ተሳክቶላታል። ብሩክ ዛሬ ነቅሎ እኔ እንዲሁም እንደጠበቅኩት አይደለም፣ እንዲሁም ከጠበቅኩት ትንሽ በታች ነው። እንዲሁም ከዚህ በላይ ይሆናል ብዬ አስቤ ነበር። ግን እኔ በቃ ከዛሬ ቪዲዮ የተረዳሁት ምን መሰላችሁ? በቃ ሁለቱም ልጁም ሀይሚም ከሞት አፋፍ እንደዳኑ በቃ ለሞት ሩብ ጉዳይ ደርሰው ምናምን ነገር እንደተመለሱ አይነት ነገር ነው የተሰማኝ። እኔ እንደዛ ነው። ምክንያቱም ብሩክ ትንሽ ስለታገሰ ምናምን ማለት ነው። እንግዲህ ብድር በምድር ይባል የለ። ብሩክም እንግዲህ በተራክ ትቃጠላለ ማለት ነው። ብቻ ለማንኛውም ቤተሰብ ይህን ቪዲዮ እያየን እስከ መጨረሻው ፈታ እያለን ሪያክት እያደረግን እንቀጥላለን። ከዛ በፊት ግን ሰላም ብያችሁ ራሴን ማስታወቅ ልግባ። ለአዳዲስ ሰዎች እንዴት ናችሁ? ሰላም ናችሁ? በያላችሁበት ቡሱ ነኝ። ለማታውቁኝ ሰዎች ይሄ ደግሞ የቡሱ ቲቪ ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን የጀመራችሁ ሁላችሁ ላይክ እያደረጋችሁ ብትጀምሩ፣ ሁላችሁም አሁን ቪዲዮን አቁሙና ላይክ እያደረጋችሁ ጀምሩ። ኮመንት ላይም ደስ ያላችሁን ነገር የትኛው ፓርት ላይ በደንብ እንደተዝናናችሁን ነገር ጻፉ። በቀጥታ ወደ ቪዲዮ ነግባ። ቀልዶብኝ ነበር እና ይሁን ግን ችግር የለውም። ዋናው ነገር እናንተ ተዝናንታችኋል ብዬ አስባለሁ። እኔ ብሰቃይም ችግር የለውም እናንተ ከተዝናናችሁ። ግን በጣም ተናድጄ ነበር። ማይሆን ነገር አድርጌስ ቢሆን ኖሮ አሁን በዛ ሰዓት ስሜታዊ ሆኜ ማይሆን ነገር ፈጥሬ ቢሆን አስቡት። እኔን እስር ቤት ከተው እነሱ እዚህ ተደላድለው ሊቀመጡ እና ታዲያ ዛሬ ይህን ፕራንክ ስታደረጊ ብሩክ እስር ቤት ይግባ ብለሽ አይደል? ልክ እኮ ነው። በቃ እንዲሁም የአንቺ እንዲሁም ትንሽ ይሻላል። ትናንት ያን ያክል ጉዳት ላታደርሽ ትችላለች። ሁለቱም ወንድ ናቸው ነገር ቢያንስ ራሳቸውን ይከላከላሉ። ዛሬ ግን ብሩክ ላይ ነው አሁን ራስሽንም አሳልፈሽ የሰጠሽው ልጁንም አሳልፈሽ የሰጠሽው ማለት ነው። ደግነቱ ምንም አልተፈጠረም እንጂ አሁን የዛሬው ሀሳብ ነበር እንዲሁም ሞር ለእስር ምናምን ነገር የሚቃረበው ይሄ እስር ቤት ወደ መግባት ምናምን ነገር ወደሚለው ብሩክ ነው እንዲሁም ሊገባ የሚችለው ከሁለት አንዳችሁን የሆነ ነገር አድርጎ ማለት ነው። ቤተሰቦች ልጁ መጥቷል። ልናጨልለው ነው ከቅዱስ ካሁንን ማለት ነው። እና እኔና ቅዱስ በቃ ማይሆን አክት እናሳያለን፣ ግን ከወዲሁ ይቅርታ እንጠይቃለን። ብሩኬን ለማናደድ ፕራንክ ለማድረግ ነው እንጂ አሁን እውነት ለመናገር ትላንት እንደዛ ሀይሚ ፕራንክ ስትደረግ ማለት ነው ገምቼ ነበር እንደዚህ አይነት ነገር ልታደረግ እንደምትችል። ግን የተውኩት ለምን መሰላችሁ? ምክንያቱም ትላንት እንደዛ ፕራንክ ተደርጋ ዛሬ ብታደረግ ብሩክ ይጠረጠራል። በቃ የትላንትናው በቀል የትላንትናው በቃ ሪቬንጅ ምናምን ነገር ይሆናል ብሎ ይጠረጠራል። ከዛ ለዛ በቃ ቆይታ ምናምን ነገር ታደረጋለች ብዬ ነበር። እንግዲህ አሁን በአሁን ብድር በምድር ይባላል። እዛችው የትም ምናምን ነገር ሳይንቀሳቀስ እዛችው ቦታ ላይ እዛችው ቤት ምናምን ነገር ፕራንክ ልታደርገው ነው። እና እንግዲህ ይህም ፕራንክ እንግዲህ ትወጡታላችሁ ብዬ አስባለሁ። ቅዱስም እንግዲህ ዛሬ ነው ስሙንም የሰማሁት ነገር ከዚህ በፊት መጥቶ እንደነበር ነግራ ነበር ሀይሚ። ግን ከይቅርታ ጋር እኔ ስላላወቅኩት እንግዲህ ሶሪ ይቅርታ ብለው ነው የጀመሩት። እንግዲህ ደግሞ እነታ አንዳንድ ሰዎች ባለፈው ከፍፄ ጋር ሩም ምናምን ነገር ተይዛ ሳይሆን ፕራንክ ብሩክን አድርጋ እንደተባለው አይነት ችግር እንዳይፈጠር ይቅርታ ብሎን የጀመሩት። ኦዲየንስ ምንም አንዳንድ ክፉ የምትባሉ ኦዲየንሶች እንዳታጋግሉ። ትክክለኛ ኦሪጂናል የጨረቃ ፋሚሊዎች ይህን ነገር እንደ ቀል ይረዱታል። ግን አንዳንድ ሰው ደግሞ ሊያጋግልም የሆነ ሊያቀሳሰር የሚፈልግ ሰው አለ እና ከወዲሁ እነሱም ይቅርታ ጠይቀዋል። እኔም ጀስት ማስጠንቀቂያ ልስጥ ብዬ ነው። ምክንያቱም ዛሬ ቪዲዮ ያለቀበት መንገድ ትንሽ ደስ ስለማይል ማለት ነው። ጀስት ደስ አይልም ሳይሆን ትንሽ የሆነ ችግር ሊፈጠር የሚችል አይነት ስለሆነ እሱ ለማንኛውም እስከ መጨረሻ ስናይ እስቲ ሊፈጠር የሚችለውንም ችግር እናወራለን። ግን ካሁኑ እናድብ ለማለት ነው። እንቀጥል ቪዲዮችንን። ግን ላይክ እያደረጋችሁ አዎ ደስታ ተቀብያለሁ ነው ጠፋት ምናምን እንደዚህ ብቻ እንደዛ ነገር እናደርጋለን። ከዛ እኔ ደግሞ እጓላለሁ በቃ መደብረው ነው እዚህ ስለመጣሁ እኔ ወንድም አለ ስለምኖር ምናምን
እኔ ግን ማለት ነው እውነተኛ ነው። በራስህ ፈርድ ነው ይህን ፕራንክ እየሰራ ያለው ቅዱስ፣ በራስህ ፈርድ ነው። ጀስት ይህን ፕራንክ ስትሰራ ምናምን ነገር ማንም ኃላፊነቱን ሊወስድልህ አይገባም። በተለይ ደግሞ ከ18 ዓመት በላይ ወላጅ ማንም አያገባው። የሆነች ነገር ብትሆን እንግዲህ በራስህ ፈርድ ነው። ከዚህ በኋላ የሚፈጠሩ እያንዳንዱ ነገሮችን ተወጣው ነው ማለት የምፈልገው። ከፕራንኩ በፊት ተወጣው። ጀስት ፈርመ ግባ ነው ወደ ሜዳው፣ ወደ ፋይቱ ሜዳ ፈርመ ግባ። አማን ነው ወይ አንቺ ከሳሽ ከወንደራው ብሩክ መጥቷል። እኔ እኮ በቃ ኤዲቲንግ ነው ምናምን እያልኩ ኧረ አይደለም ቁጭ ነው። በሰላም ነው እንዴት ነሽ? ከስንት ጊዜ በኋላ ግን እኔ አሁን ከዛሬው ፕራንክ ማለት ነው በጣም የተመቸኝ ቦታ ወይም ደግሞ የሆነ ሃይሚ የሆነች ነገር ቀመረች ያልኩበት ቦታ ምን መሰላችሁ? ትንሽ ሃይሚ ዛሬ ትንሽ አልተገላለጠችም። ያው ሆን ብላ ለድራማው ምናምን ነገር እንደሆነ ይገባኛል። ግን ይሆናላ ያ መገላለጧ ምናምን ነገር ድራማውን ፋ ያደርገዋል። ያው ብሩክ እሱ ቤት በሌለበት እንግዲህ ሌላ ወንድ ቤት እያለ ሃይሚ እንደዚህ ተገላልጣ ጀስት እንደ ፕራንክ አይጠረጠርም። በቃ ጀስት ይሆናላ የሆነ ነገር አስበው ምናምን ነገር እንደሆነ ነው ጭንቅላቱ ላይ ካሁኑ ገና ሲያያት ጭምር ገና እያያት ምናምን ነገር ሊገምት የሚችለው ማለት ነው። እና እሺ መገላለጥ ምናምን ነገር ፕራንኩን ፋ ያደርገዋል በትክክል ፋ። አሁን ተሸፋፍና ምናምን ነገር ቢሆን ጀስት እንትን አይልም፣ ሴንስ አይሰጥም። ብቻ አላቅም። ብሩክ ተቀምሮልሃል፣ ዛሬ ብሩክ ተቀምሮልሃል። አይዞኝ ቻለው። እንግዲህ እንዴት ነው ስራ ምናምን እንዴት ነው? አሪፍ ነው። ትንሽ ተወላለግሽ እንደኔ ሆነሽ በስመ አብ ሃይሚን ያማረባት በእናትሽ ሃይሚን ያማረባት ሆነ። እኔ የልጁ ተንኮል ግን ማለት ነው ገና ብሩክ አሁን ቤት ገብቶ ከመቀመጡ እሱን እያጣጣለ ሃይሚን ያደናንቃታል፣ ሃይሚን ያሞካሻታል ምናምን ነገር ውበትሽ ምናምን ነገር እያለ ሁላ ቆይ የሆነ ቦታ ላይ እግሯንም ምናምን ነገር እንትን ያለበት ቦታ አለ። እግሯን አለበት ወደ ታፋ አካባቢ ይጠቃል። ብቻ ቆይ እሷንም እናያለን። ግን ኧረ ተንኮለኛ ነው ቅዱስ፣ በጣም ተንኮለኛ ነው። ዛሬ ነው ያየሁ በቃ በቪዲዮና ነገር ዛሬ ያየሁ። ግን ተንኮለኛ እንደሆንክ ምናምን ነገር ነው የተረዳሁት። እኔ አጭር ሰው ተንኮለኛ ነው ሲባል ነው የማውቀው። ግን አንተ አሁን የረዥም ተንኮለኛ አንተን አየሁ ዛሬ። ወይ ደግሞ ከሃይሚ ጋር መሆኔ ነው። ለነገሩ አይዲያ የሃይሚ ይኖጥል ይሆናል በደንብ አለማምደዋለች። ግን አይዞኝ እንግዲህ በዚህ ሁሉ ነገር የሚጎዳው ማን ነው? ብሩክ ነው የሚጎዳው። አለበል ጀስት የዘራውን እያጨደ ያለው ማን ነው? ብሩክ ነው። የደባበሰችው ነው የብሩክ ቅናት እንግዲህ እዚች ጋር ይጀምራል። አሁን ፀጉርህ ምናምን ነገር እኔ ወስድሃለሁ የምትስተካከልበት ቦታ ስትለው ሃይሚ ማነው ብሩክ እዚች ጋር ጀመረ ቅናቱ። እኔ አልወስደውም ምን አገባሽ አንቺ አይነት ነገር ማለት ነው። በእርግጥ ያው ወንድ ከወንድ ጋር ነው ፀጉር ቤት ብዙ ጊዜ የሚሄደው። ጀስት እኔ ከሴት ጋር ምናምን ነገር አላቅም። እንደዛ ሲጀመር ቆራጭ ካልሆነ በስተቀር ሴት የወንዶች ፀጉር ቤት ምናምን ነገር አይቼ አላቅም። እና ያው ቅናትም ነው፣ ግን ደግሞ መሬት ላለም እውነታ ነው በተመሳሳይ። ግን ቅናቱ ያመዝናል፣ የብሩክ ቅናቱ ያመዝናል። አንድ ላይ ሆነ እንደውላለን። በቃ በእኔ ስልክ ደውላ ሰርፕራይዝ ታደርገህ ብላኝ ሰርፕራይዝ አደረገች። ምሳ ምናምን በላን ተጫወትን። የብሩክን አስተያየት የብሩክን አስተያየት አይታችኋል አይደል? እኔ ውስጡ እየተንተከተከ እየተቃጠለ እንደሆነ እየታየኝ ነው። እዚች ጋር ጀስት ይሆናል ምንም እንትን ቃል ካወጣ ጀስት ምንም ነገር ሳያይ በፊት የሆነ ነገር ካለ ራሱ ስለሚበላ ግን የሆነ ነገር እየጠበቀ ይመስላል። ውስጡ ግን ገንፍሏል። የብሩክ አይዞኝ እንግዲህ ትናንትም እንዲች ነው ያደረከው ሃይሚን ውስጧ ገንፍል እንዲል ነው ያደረገ። ጭራሽ የፍፄን ድምፅ እንዳትለይ ያድርገህ እኮ ነው ያስደነገጥካት። እና አይዞኝ ብሩክ እንግዲህ ትንሽ ወተት እርጎ ምናምን ነገር እኮ ብታዘጋጁ ሃይሚና ቅዱስ አሪፍ ነበር እኮ። ጀስት ቀዝቀዝ ያለ እርጎ ምናምን ነገር ቢዘጋጅ ለብሩክ አሪፍ ነው፣ ለጨጓራው ማለት ነው። ነገ አሁን ታማሚ ቢሆንስ ነገ የሆነ ነገር ቢሆንስ መድኃኒት ቢጀምርስ፣ ለዛ በጊዜ ቀዝቀዝ የሚያደርገውን ነገር ብታስቀምጡ እንደ ሀሳብ ቆንጆ ነበር። አሁን በቅርቡ ጀምራ ከዚህ በኋላ ብቻሽን እንዳትሆኝ የሆነ ስራ እንጀምርና በቃ አንድ ላይ እንትን እያለን እና በቃ አሪፍ ነው የሚሆነው። እኔ እንደውም ደስ ይለኛል። የሆነ ትንሽ ነገር ነበረኝ እሱን ትቼ ከአንተ ጋር ጀምር ስራ ላስጀምርሽ እያለ ነው። ደስ ይለኛል። እኔም እያሰብኩኝ ነው ቻሌንጅ ስራ ብቻን ከምትሆን ቤት
ጥሩ ሐሳብ። ኧረ ተው ብሩክን አታጣጥሎ ተው። እኔ ግን ብሩክ ልጁን የታገሰው ማለት ነው በፊት ስለሚያውቀው ምናምን ነገር እንጂ አዲስ ልጅ ቢሆን ሳሉ እንግዲህ አሁን ዛሬ በቅዱስ ቦታ የመጣው አዲስ ልጅ ቢሆን ጀስት ማይታወቅ አይነት ሰው ቢሆን አላቅም በጣም በሰላም ሙሉ አካሉን ይዞ ከዚህ ቤት የሚወጣ አይመስለኝም። ወይ የሆነ እጁ ወይ እግሩ ምናምን ነገር ጎሎ ነው ሊወጣ የሚችለው። ብሩክ ታክሶታል ልጁን ስለሚያውቀው ምናምን ነገር እንትን እንጂማ አስባችሁታል ሌላ ሰው ቢሆን ዋር ነበር፣ ጦርነት ነበር በቃ የሚፈጠረው ማለት ነው። ከዚህ በኋላ በቃ አጠገብሽ ነው። ከዚህ በኋላ አይታችሁ አይደል ቸብ ሲያደርግ እዚህ ነው ሞኖ ማለት እዚህ ነው ሞኖ ማለት እንዴት በቃ ጭራሽ የብሩክ ስጋት እንዲጨምር እዚህ ነው ሆኖ ማለት ጀመርክ። ደግሞ አይታችሁ አይደል የሆነ አሁን ሃይሚን ታፋው አካባቢ ምናምን ነገር ሲነካት ብሩክ እንዴት ታገስክ ነው? እኔ ይሄን ትዕግስት ነገር ከየት አመጣ ነው የኔ ጥያቄ። እንደ ወንድማን እኮ አልታገስክም እንትና ኤፍሬምን በዚህ ልክ አልታገስከውም። የዛኔ እናት አካባቢ ደረሽ ሲል ነው ወይስ ማለት ጓደኝነቱ ምናምን ነገር አስበለጠ ነው? ጭራሽ ልጁ ብሩክ እንዲሰጋ ምናምን ነገር እዚህ ነው ኖረው እያለ ደግሞ ከንግግሩ ጋር ታፋ ላይ ምናምን ነገር እጁን ያስቀምጣል። እናት ምን ስትሉ ነው ይሄን ሁሉ ነገር ያሰባችሁት እንዴ? ኧረ ተው። አንዳንዴ እኮ ማለት ነው ራስን ማይጎዳ ምናምን ነገር ሲሆን ችግር የለው፣ ግን የሆነ የፕራንክ አይዲያ ራስን ሊጎዳ እንደሚችል ነገር ሲታሰብ የሆነ መጠንቀቅ መፍራት ምናምን ነገር ቢቻል ይሄ ሄልሜት አለ ሞተረኞች የሚያደርጉት የሆነ በቃ መከላከያ ለብሳችሁ ምናምን ነገር ነው መሆን ያለበት። በጣም እየተናገርኩ ያለሁት ለዛ ነው አይደለም። ምን ደብሮክ ነው አንተ? እንዴት ነው የማይደብረኝ? ማወቅ እኮ አለብኝ። አይ በቃ ችግር የለውም። እሱ ካለ ያለበት ቤት አይኖር እያለ አንተ ባልከው ወይና እኔ ባልኩት አይደለም እያወራሁ ያለሁት። ያለበት ሁኔታ ነው። ቀድመሽ ለምን አልነገርሽኝም ነው ያልኩት። እሷም እኮ አላወቀችም። እኔም እኮ ሰርፕራይዝ አድርጌያት እኮ ነው። እኔ ግን ማለት ነው እውነት ለመናገር እዚች ፓርት ላይ ማለት ነው ብሩክ የምር አሳዝኖኝ ነበር ይሆናል። ግልፀኝነቱን ወድጄለታለሁ። በዚህ አጋጣሚ ግን የሆነ በቃ አለ እሱ ሳያስብ ቤት ውስጥ ሰው ምናምን ነገር ሃይሚ አምጥታ ልታኖር ምናምን ነገር እንደወሰነች የተሰምቶት ያወራው ነገር በጣም የሚያሳዝን አይነት እንትን ነው። ግን ግልፀኝነቱን በዚህ አጋጣሚ ወድጄለታለሁ። ጀስት ይሆናላ እንዲህ ነው ምናምን ነገር ሳይል ይሉኝታ ምናምን ነገር ሳይዘው በግልጽ አንዳንድ ነገሮችን ለመናገር መድፈሩ በጣም ቆንጆ ነገር ነው። ምክንያቱም መሰላቸው አንዳንድ ነገሮችን በግልጽ ባለመናገራችን ምክንያት ምንጎዳው እኛ ራሳችን እንሆናለን። ያንን ሰው ላለማስቀየም ምናምን ነገር ብለን ማለት ነው። እና ያ ሰው ቢቀየም እኮ ማለት ነው በጊዜ ሂደት ሊረዳ ወይ ደግሞ ሊገባው ነገር ይችላል። ግን እኛ ያንን ነገር የራሳችንን ፍላጎት መስዋዕት አድርገን ያንን ሰው ላለማስቀየም የሆኑ ነገሮችን ዋጥ ስናደርግ ትንሽ እኛ ላይ የሆነ ተጽዕኖ ነገር ሊያሳድር ይችላል። እና እንደዚህ አይነት ነገር ግልፀኝነት ሰው ጋር ነገር አይታይም። አንዳንድ ግልፀኝነት ለደስታ ምናምን ብቻ ይመስላል። ሰው ግን ኔጌቲቭ ለሆኑ ነገሮችም ግልጽ መሆን አለበት ብዬ አስባለሁ። እዚች ጋር ብሩክ እንዳሳየው ማለት ነው። እና እዚች ጋር የምሬ ነው ተመችቶኛል። ጀስት ጓደኛዬ ነው ምናምን ነገር የልኝታ ምናምን ነገር ሳይዘው አግባብ ባለው መንገድ እኔ እንትን ሳልወስን እንዴት አንቺ ወሰንሽ በሚል አግባብ ባለው መንገድ ነው የጠየቀው። ይሄ ደግሞ ያው የአባወራነቱም ግዴታ ነው ብዬ አስባለሁ። ምንድን ነው ብሎ ካልገባኝም ያስቀየምኩ ነገር አለ። እኔ ምንም አላስቀየምከኝም። አቋናችሁ ያስጠላል። ቅዱስ እኔ እንዴ መናገርና አልፈልግም። ምን አረግን ነው ማለት እንዴት ነው ስትነፋፍቅ አለ አይደለ? ላይክ ጓደኛሞች ወንድ ስትሆን ምናምን የሆነ ፍራቀራቀ ነገር ትላለህ። ወንድና ሴት ስትሆን ግን በቃ ተቀራራባለህ ነው። አንተ ናፍቆ እውነት ለመናገር ብሩክ እኮ አንተ ነው ያልተረዳኸው። ብሩክ እንዴ እሱ እህቱ እኮ ናት። ምን አደረገ እሱ ማለት አሁን እዚች ታፋ ምናምን ነገር ስለነካ ሌላ ነገር አስበህ ነው ብሩክ? እንደዛ ነው የምታስበው? ኧረ አንተ እንዲያውም አንተ ነህ ጥፋተኛ። እንዴት ሃይሚ እንደዛ ትጠረጥራታለህ? እንዴት ጓደኛህንስ በዛ ትጠረጥራለህ? እህቱ ናታ ማለት ሌላ ነገር እኮ አይደለም። እህቱ አይኔ ብሩክ ዛሬ እንግዲህ እኛም እናሹፍበት እንግዲህ ብሩክ ላይ ትላንት እንግዲህ ያው የሰራው ነገር ነው። ሃይሚ ላይም ትንሽ ቀልደናል እናንተ ተጫውተናል። አሁን ዛሬ ደግሞ ተራው የብሩክ ነው። ብሩክ ላይ እንጫወታለን። እንግዲህ አይዞኝ ብሩክ እንግዲህ እህቱ ስለሆነች ነው ማለት ሌላ ነገር እንዳታስብ። አሁንም ማስጠነቀቀው ነገር ሌላ ነገር እንዳታስብ። ብሩክ ግን እንዴት ነው አልገባኝም። በጣም መስመር እያለፋችሁ ወይ በመሀላችሁ ሌላ ነገር አለን የማላውቀው ነው አይደለም። ግራ ገባኝ። በጣም መስመር እያለፍሽ ነው ማለት አልገባኝም። አኳንሽ ያስጠላል። ምን ሆንኩኝ እኔ? ብሩክ ሊያለቅስ ነው። የመሬን ነው ቤተሰብ እነዚህ ሰዎች ማለት ነው ሊያስለቅሱት እንዲህ ቁጭ ባለ ምናምን ነገር እንባ ማውጣት እኮ ነው የቀረው። አነጋገሩ ተቀይሯል። ሲቀና ምናምን ነገር የሆና ብሩክ ዛሬ ደግሞ እያየን ነው። ትላንት የሃይሚ ቅናት እንዴት እንደሆነ ነበር ያየ ነው። የብሩክን ቅናት እያየን ነው። ልታለቅስ ነበር እንደ ብሩክ። በእርግጥ ያስለቅሳል። እውነት ለመናገር እህት በሚል እህት ወንድም ጓደኛ በሚል ሰበብ ታፋ ሲነካ ያስለቅሳል። እውነት ለዛውም አባወራው ባለበት እሱ እያየ ይሄ ከባድ ነው። ይሄ ያስለቅሳል። ስላገኘው ላይ ያልነበርን ምንም አይደለም። አኳናችሁ ያስጠላል።
እንዴ ሃይሚ እኮ እህቴ ናት። ቆይ እህቴን እንዴት ነው ትሪት የምታረጋት? እሺ ቆይ ንገረኝ እኮ 1000 ጊዜ እህቱ አቋናችሁ ያስጠላል። ግሮን እየነካስ ምን አደረገ እንዴ? ወፍራ እኮ ነው ወፈርሽ አልኳት። እንደዚህ በቃ ምን ጭራሽ አሁን እንደገና ደጋገምኩ ለሶስተኛ ጊዜ ምናምን ነገር ነው እንግዲህ በብሩክ ፊት እንደዚህ እየዳበሳት ምናምን ነገር ያለው ማለት ጥሩ ጀስት እኔ አሁን በራስህ ፈርደ ነው ቅድመን ብያለሁ። ጥሩ ነው ጀስት ፈጣሪ ግን ዛሬ ታደጋችሁ እናንተን ፈጣሪ ታደጋችሁ ከሞት አፋፍ ነው እንደዚህ ማለት ነው እንዲህ ፈጣሪ ይዞ ያወጣችሁ ማለት ነው እንጂ ዛሬ እንደናታኩ አሁን በጣም ከባድ ነበር። የትላንትናው እሺ ወንድ ለወንድ ነው ማለት ቀልድ እንደሆነ በጣም ይገልጽ ነው። ልብስ ነው የተወተፈው ምናምን ነገር ይሄ እኮ ሪል እኮ ነው። በትክክል ሃይሚን እያቀፋት እየነካት ምናምን ነገር እኔ እንዲሁም አልተሳሳሙ መረን አለመሳሳማቸው ነው ትልቅ ነገር ጀስት እዚህ ሳይሆን ሌላ ቦታም ቢሆን ጉንጭም ቢሆን ራሱ ብሩክ ይበረቅሰው ነበር። እግዚአብሔር ይደብራል። እኔ እኮ ወንድሞቼ ብዬ ነው የገባሁት እንጂ እኔ ታዲያ ብያለሁ፣ አጎቴ ነህ ብያለሁ። ምን ችግር አለው? እሺ ወንድሜ ነህ። እሺ እኮ ታዲያ ምንድን ነው ወንድም ካየኝ ስነ ስርዓት ያዛ ምንድን ነው የምትለጣጠፉት የምትሽለጠለጡ ፊት ዝም አልኩ። አይዞኝ ብሩክ እንግዲህ አንተም ትላንት እኮ የተረንጎነ ማነው የቤቲን ቂጥ ቸብ አድርገሃል እኮ ማለት ያንተ ተረሳ ነው የእነሱ በእርግጥ አሁን እኔ ቀደምም ብያለሁ ወንድና ሴት በትክክልም ወንድና ሴት መሆናቸው እንትን ነው እንጂ ትንሽ ከበድ ይላል እንጂ ትላንት እኮ አንተም ሃይሚን ለማናደር ሸብ አድርገሃል። እንዴ ተረሳ ነው 24 ሰዓት ራሱ እኮ አልሞላውም። አሁን እርግጠኛ ነኝ ትላንቱ አመሻሽ አካባቢ ያልነበር ያ ቪዲዮ የተቀረጸው ፍፄ ምናምን ነገር ባለበት እና ጀስት አትርሳ ነው ጀስት የዘራኸው ምናምን ነገር ታጭዳለህ። ወደድክም ጠላህም ታጭዳለህ። እንዴት እኔ እኮ በአትሊስት እኮ ጓደኛዬ ነሽ ብለህ እኮ ትሪት ማድረግ ልባል። እስቲ በእናትሽ ስነ ስርዓት ቁጭ የምትይ ከሆነ ቁጭ በይ። አትክፋት እንደዚህ ኖሮ ትሪት እኮ ነው ማድረግ የሚገባው። አትክፋት እንደዚህ በስመ አብ። አይ እውነት በቃ እዚች ጋ ቢበቃ ቆንጆ ነበር። የምሬን ነው። እዚች ጋ ቢበቃ እዚች ጋ ብታበቁ ጸዴ ነበር። እንደ የዛሬው ጫን ይላል እንደ ሰነዘረ እንደ ብሩክ ሃይሚ ላይ ጉንጯ ላይ ሰነዘረ። እንግዲህ በጥፊ አላት። እንደ ከዚህ በላይ ባይኬድ ጥሩ ነው። ቀደም ብያለሁ። ቀደም እንግዲህ በንግግር ነበር። አሁን ደግሞ ንግግሩ በእጅ ሆኗል። በምላስ አይደለም። አሁን ንግግሩ በእጅ እየሆነ ነው እና እዚች ጋ ነገር እየሆነ ብታቆሙ አሪፍ ነው። እንደኔ ብታቆሙ ነገር እየሆን ጸዴ ነበር። በአንድ ነገር በእኔ ምክንያት እኔ ነኝ ጥፋተኛ። እዚህ መምጣቴ እኔ ነኝ። በቃ ችግር የለም። ቅዱስ ለምን አትወጣም? እጁን እኮ እስካሁን አላወረድም። እሺ ልውጣ። አልገባኝም። የት ነው የምሄደው? አንተ ልጅ አታርፍም? ብሩክ አታርፍም? ማነው ቅዱስ አታርፍም? እንዲህ ጭራሽ አሁን እንደገና ልውጣ ብለህ ታማክራለህ። ልጁ ስለት እንዲይዝ ነው የፈለግከው ማለት ጭዌው ከእጅም አልፎ በሌላ ነገር እንዲሆን ነው የፈለግከው። ብርጭቆንም እንግዲህ ሰብራችሁታል። ያ ብርጭቆ አሁን ለምሳሌ ስሜት ሆነ የሆነ ነገር ቢያረግስ ሃይሚ ቅድም የምትለው የእስር ቤቱ ታሪክ ጀመረ ማለት አይደል? ብሩክ እስር ቤት ገባ ማለት አይደል? እና እዚች ጋር እርፍ በሉ። ኧረ ተው ቀጥሎ ያንተ ነው የሚሆነው። አሁን እንደዚህ ካላረፍክ ምናምን ነገር ቀጥሎ ያንተ ነው የሚሆነው። ተለጣጠፋችሁ እንዴት ነው አንቺ እኔ ፊት እንደዚህ ክብረ ቢስ የምታደርጊ? ለምንድን ነው እንደዚህ? አይፈቱትም ዛሬ ናና የት ነህ? እውነት ለመናገር ግን ማለት ነው ብሩክ ዛሬ ከሚችለው በላይ ታገሳቸው። በጣም ታግሷቸዋል ዛሬ ከሚችለው በላይ ማለት ነው። ትዕግስቱን ፈተኑት እኮ ሃይሚ ትዕግስቱን ፈተነችው። ጀስት አሁን ጓደኛ ስለሆነ እንግዲህ ምንም ሊያደርግ አይችልም። የሆነ ነገር ቢያደርገው ይሆናል እኔ ምንም አላሰብኩም ብሎ ራሱ ብሩክ ላይ ሊያላክክ ይችላል ነገር ይኸውም ማለት ነው። ምክንያቱም ብሩክ ያየውን አይቷል። ማንም ምስክር የሚሆንለት ሰው የለም። ሃይሚ እንግዲህ ለልጁ ነው ልትደረብለት የምትችለው ግን ማለት ነው። ኧረ በስመ አብ ዛሬ በጣም ታክሷል ብሩክ። እኔ በሆነ አላውቅም እዚች ቦታ ላይ ምን እንደሚፈጠር እኔ አላውቅም። ግን ዛሬ ብሩክ ትዕግስቱን አድንቄለታለሁ። ጀስት ጓደኛውን ላለማስቀየም የሄደበት ርቀት በጣም የሚደነቅ ነው። የጅል ፕራንክ ነው እያደረግ ነው። እውነት ለመናገር የጅል ነው። እንዳይቆርጥሽ ነው ልዘር በስመ አብ አንተ አጮለኝ እኮ መቶኛ ያቅም እኮ በገዛች እኔ በለኝ አፍልቼ ነበር። እውነት ለመናገር አፍልታችሁ ነበር። አልፈታላችሁ እኮ እናንተ አልፈታላችሁ። ብሩክ እሱ ጥሎ ምናምን ነገር የሚሄዱ ሰላም ፈጠረ እንጂ እናንተ አፍልታችሁ ነበር። እንግዲህ ብሩክ እንግዲህ ጥሏቸው ነገር ሄዷል፣ አልተመለሰም። 2 ቀን ምናምን ነገር ደግሞ ብሩክ ሊደብረው ይችላል። ደግሞ አሁን ይህም ፕራንክ እንደባለፈው አይነት ታሪክ እንዳይደገም ቅድም ስላችሁ የነበረው ይህን ነው። ባለፈውም እንግዲህ እንዲህ ጥሎ በሄደበት ምናምን ነገር ነው። ጀስት 2 ቀን ምናምን ነገር የተወሰነ ቀን አኩርፎ እንትን ያለው በእርግጥ ለፕራንኩ ያ ሁሉ ምናምን ነገር እዛ ቡታጅራ እያሉ የምታስታውሱ ከሆነ ማለት ነው። እና ጀስት ይሄን ነገር እንደሌላ እንትን እንዳይለው ያው ደግነቱ ቅድሚያ ይቅርታ ጠይቀዋል ምናምን። አንዳንድ ልታቀሳስሩ የምትሞክሩ ሰዎች ደግሞ እንዳታቀሳስሩ
ምንም ብሩክ ያደረገውን ፕራንክ ነው እሷ መልሳ ያደረገችው። ልዩነቱ ምንድን ነው? ብሩክ ወንድ አመጣ ነው፣ ሁለቱም ወንድ ናቸው። እሷ ደግሞ ወንድ አመጣች፣ እሷ ሴት ናት። ልዩነቱ እዛች ጋር ብቻ ነው እንጂ የሀሳብ ልዩነት የለም። ኢንቴንሽናቸውም አላማቸውም ንጹህ ፕራንክ ነው፣ መቀላለድ ነው፣ ሌላ ነገር አይደለም። እንግዲህ ልጁ አንተ ግን ተርፋል ዛሬ፣ ቅዱስ ዛሬ አንተ ተርፋል። እኔ እንዲሁም ማለት ነው የቀበጡለት ሞት አይገኝም ነው የሚባለው። ይሄን ምሳሌ በቃ ዛሬ በአንተ ምናምን ነገር አየሁ፣ ሲተገበር አየሁ። ቀበትክ ዛሬ በጣም አፈላ ምናምን ነገር፣ ግን ብሩክ ታገሰ ምናምን ነገር ዛሬ ተርፋል። ዛሬ ተርፋል። ነገ መቼስ እንደምንም ታስረዱታላችሁ ብዬ አስባለሁ። ብቻ ለማንኛውም ብሩክ ወይ ለፕራንክ የሆነ አቅዶ ነገር ይሆናል። ካሜራውን ድንገት አይቶ ራሱ ከሆነ ምናልባት ለነገ ፕራንክ አቅዶ ሊሆን ይችላል። እስቲ ነገ የሚፈጠረውን አንድ ላይ የምናየሆናል። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። ቪዲዮን ላይክ እያደረጋችሁ ይውጡ። ይመቻችሁ።